የጌታ ጸጋና ሰላም በያላችሁበት ይብዛላችሁ ማለት እወዳለሁ። እኔ ፓስተር መስፍን እባላለሁኝ። እግዚአብሔር አምላክ በሰጠኝ ምርትና ራእይ ከዚህ በፊት መለኮታዊ ጉብኝትና ጥበቃ የሚለውን መጽሐፍ ጽፌ አበርክቼ ነበረ። አሁን ደግሞ ሁለተኛ መጽሐፍን የእግዚአብሔር መንግስት ምስጢርና የዓለም ፍጻሜ የሚለውን በጣም ድንቅ መጽሐፍ ለሚያነበው ሁሉ ጠቃሚ መልእክት የያዘውን መጽሐፍ አዘጋጅቻለሁ። ይህ መጽሐፍ አሁን ላሉትና ለቀጣይ ትውልድ በጣም ጠቃሚ መጽሐፍ ነው። በተለይም ለአገልጋዮች፣ ለፓስተሮችና ለቄሶች እንዲሁም በተለያየ አገልግሎት ዘርፍ ላይ ለተሰማሩ ሰዎች ይጠቅማል በማለት ብዙ ዋጋ ከፍዬ በጣም ለ13 ዓመት ቁጭ ብዬ የሰራሁት ዋጋ ከፈልኩበት መጽሐፍ ነው። ይህንን መጽሐፍ በጣም እግዚአብሔር ረዳቸው የመጽሐፍ ቅዱስ ዕውቀትና ጸጋ ያለባቸው ሰዎች፣ ዶክተሮች፣ ፓስተሮችና የሃይማኖት ምሮች እንዲሁም ደራሲያን ከዚህ በፊት በተለያየ መጽሐፍቶችን ጽፎ ያበረከቱ ሰዎች እነ መጽሐፍ ጥናት አድርገውበታል። ይህ መጽሐፍ በዚህ ወር ሚያዝያ 6 ሚያዝያ 5 ማለት ነው በኢትዮጵያ ረቡዕ ጸጋ ቤተክርስቲያን ተመርቋል። በታላቅ ድምቀት ታላቅ የሃይማኖት መሪዎች ባሉበት እና ተመርቋል። ስለዚህ ይህን መጽሐፍ ሁላችሁም እንድታገኙ አግኝታችሁ እንድታነቡ ዘንድ ለማሳሰብ ነው ዛሬ በፊታችሁ የቀረብኩት። ይህን መጽሐፍ ለማግኘት ደግሞ ስልክ ቁጥርን ከስራ አስቀምጣለሁ። በዚህ ስልክ በመደወል እስካላችሁበት ድረስ የትም ቢሆን ማድረስ እንችላለን። ለቸርች ሊሆን ይችላል፣ እንዲሁም ለግልም ሊሆን ይችላል። ሌላውም አዲስ አበባ፣ ሐዋሳ፣ ድላና በንሰዳዬ፣ ወላይታ ሶዶ፣ ባህር ዳርና ጅማ እንዲሁም ታላላቅ ከተሞች ላይ መጽሐፍ ቤቶች እንን መጽሐፍ እናስቀምጣለን። ወደሚቀርባችሁ ቦታ በመድረስ እንን መጽሐፍ በመውሰድ እንድታነቡ ዘንድ በጌታ ፍቅር ከወዲሁ አሳስባችኋለሁ። እኔም ደግሞ እንን መጽሐፍ ስታነቡ ይህ መጽሐፍ በእጁ የገባ ሰው በረከት በእጁ እንዲገባ እግዚአብሔር ትጋት እንዲሰጠው፣ ዕውቀት እንዲሰጠው፣ ጥበብ እንዲሰጠው፣ ማስተዋል እንዲሰጠው በጣም ጸልይበታለሁ ለዚህ መጽሐፍ ማለት ነው። ይህንን መጽሐፍ እድል አግኝቶ ያነበበ ሰው አገልጋይ እንደሚሆን ወንጌልን እንደመሰክር እርግጠኛ ነኝ። ሁላችሁም ይህንን መጽሐፍ እንድታነቡ ዘንድ ከወዲሁ በድጋሚ አሳስባለሁ። ምክንያቱም የእግዚአብሔር ቃል እግዚአብሔር መንፈስ ያለበት መንፈሳዊ መጽሐፍ ለትምህርትና ለተግሳጽ ልብንም ለማቅናት ለነገሩ ሁሉ እንደምጠቅም ሐዋርያው ጳውሎስ ተናግሯል። ስለዚህ ይህንን መጽሐፍ አግኝታችሁ እንድታነቡ አሳስባችኋለሁ። በጣም ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ።